ቡዜ ምንም እንደማያክሰው ለምን ታስመስያለሽ? አታስመስይ። ነገሩን ደርሰንበታል። እውነታውን እኮ እያወቅን ነው። እስካሁን ድረስ ራሱ ዝም ያልነው እውነታውን እናውቀዋለን። ምን እየሰራሽ እንደሆነ ይታወቃል። ዴቭም አታስመስል፣ እንደማያውቅ ምንም እንዳልተፈጠረ ከፊልድ ነው የመጣሁት እኔ ምንም ማውቀው ነገር የለም አምልጦ የወጣው ያልከው ነገር ውሸት ነው። ያኔም አንድ ላይ ሆናችሁ እየቀመራችሁ ነበረ። ልጁ በትክክል ማጋ እንዲሆን እንደምትፈልጉ እናውቀዋለን። በቃ ፍላጎታችሁ ይታወቃል። በጣም ሁላችሁም ከልጁ ጤንነት ይልቅ ማለት ነው ለሩታ ያላችሁ ጥላቻ ይበልጣል። ልጁን አትወዱትም፣ አትፈልጉትም። እናንተ እንደምትሉት የልጁ ጤንነት ነው የምንፈልገው፣ የልጁ ነው የኛ ፕራዮሪቲ፣ የልጁ ነገር ነው የሚያሳስበን የምትሉት ጠቅላላ ውሸት እንደሆነ በቃ ደርሰንበታል አሁን ላይ ማለት ነው። ጠቅላላ ነገሩ ውሸት ነው። እናንተ የምትፈልጉት በቃ ከሩታ ጋር እንዳይሆን ብቻ ነው የምትፈልጉት። የተፈጠረውን ነገር ፋሚሊ እያያችሁ ነው። አሁን ቀጥታ አብርሃምን ከማን ጋር አገናኙት? ሄርሜላ ጋር ማለት ነው። በመጨረሻ መገናኘት ከሌለበት ሰው ጋር መጀመሪያ እንዴት ደስተኛ እንደነበር አይታችኋል። ልጁን ሚስቱን ሲያገኝ እንዴት ደስተኛ እንደነበር በትክክል ተገንዘባችኋል። ነገር ግን አሁን ላይ ያለውን ነገር ደግሞ እንደገና አብርሃም እንግዲህ የተፈጠረበትን ነገር እያያችሁ ነው። ጸበል እንደሚያስፈልገው አይነት ሰው እየሆነ ነው። እንደገና ዝግምተኛ ሆኗል። ይህ ነገር በትክክል ሄርሜላ ከአብርሃም ህይወት መውጣት አለባት። ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የጀርሚ ግሬስ ቤተሰቦች እንዲሁም እኔንም ሰብስክራይብ ያደርጋችሁኝ ጠቅላላ እጅግ አርጌ በጣም አመሰግናለሁ። እያሳያችሁኝ ያለው ፍቅር በጣም ከአቅም በላይ ነው። ቪዲዮን እያያችሁልኝ ነው፣ እንዲሁም ሰብስክራይብ እያደረጋችሁልኝ ነው። ከሀገር ውጭ እንዲሁም በሀገር ውስጥ ያላችሁ ኢትዮጵያውያን እንዲሁም ኤርትራውያን በጣም እጅግ አርጌ አመሰግናለሁ። ቪዲዮን የምትመለከቱልኝ ጠቅላላ ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች እንግዲህ ሰብስክራይብ እያደረጋችሁ ቪዲዮን እንድትከታተሉ ቤተሰብ እንድትሆኑ አንዳንድ ነገሮችን አብረን እንድንጫወትና ጥሩ ጊዜ እንድናሳልፍ ምኞቴ ነው ማለት ነው። ሰሞኑ እየተፈጠረ ያለው ነገር እያያችሁ ነው። እንግዲህ ምን እየተፈጠረ እንዳለ እያያችሁ ነው። ቡዜ እማናቃት መጀመሪያ ላይ ቡዜ ሩታ እንዴት እንደምትወዳት እናውቃለን አይደለ? በጣም እንደምትንከባከባት ለአብርሃም ትክክለኛ ሴት ናት ብላ እንደምታስብ ሁላችንም እናውቃለን። አብርሃምም ደግሞ ከሩታ ጋር በቅርብ ጊዜያት አንድ ላይ ሲሆን እንዴት አይነት ደስተኛ ሰው እንደነበር እንዴት ደስተኛ እንደሚሆን እያያችሁ ነው፣ እየተገነዘባችሁ ነው። ነገር ግን ከቅርብ ጊዜ በኋላ ቡዜ ለሩታ ያላት ቦታ ለሩታ ያላት አመለካከት ቶታሊ ተቀይሯል። ለምን ይሄ ነገር እንደተፈጠረ አላውቅም። አብርሃም ከሩታ ጋር ሲሆን እንዴት ደስተኛ ሰው እንደሆነ እንዴት የሚቦርቅ ሰው እንደሆነ ልጆቹን ሲያይ ሁሉም ሰው ደስ ብሎት ነበር። በዚህ ድርጊት ማለት ነው ሁሉም ሰው ተደስቷል። ሁሉም ሰው በጣም ጥሩ ስሜት እየተሰማው ነው። ምክንያቱም ሰው ሁሉ የሚፈልገው የአብርሃምን ደስታ ስለሆነ ማለት ነው። የአብርሃምን ወደ ቤተሰቡ መመለስ ስለሆነ እየፈለገ ያለው ሁሉም ሰው ደስተኛ ሆኗል። ድንገት ምን ተፈጠረ? ድንገት አምልጦ ወደ ማን ሄደ? ወደ ሄርሜላ አምልጦ ማለት ነው። ይሄ ሳክስ ነው። በትክክል ቡዜ ያቀነባበረችው ሴራ ነው። ቡዜ እንዲያመልጥ ካደረገችው በኋላ በምሽት ከሸኘችው በኋላ አምልጦ የሚል ነገር ተጠቅሷል እዚህ ጋር። ቡዜ እናውቀዋለን ነገሩን። ምንም እኛ ሕፃን ልጆች አይደለም ምንደበቀው ማለት ምትዋሽኝ እኛ ሕፃን ልጆች አይደለንም። አውቀሽ ኢንቴንሽናል የሰራሽውን ስራ አሁን ካንቺ ቁጥጥር ውጪ እንደሆነ ማድረግ በጣም ተገቢ አይደለም። ሄርሜላ ደግሞ በየጊዜው ብልግናሽ እየጨመረ ነው ያለው። ምንድነው አንቺ ሻወር ግባ አብረን እንተኛለን ምናምን የምትይው ምንድነው? ልጁ ወደ አእምሮ ይመለስ፣ ይረጋጋ። ለምርጫው እድል ስጪው እንጂ ምርጫውን እስኪመርጥ ድረስ በራሱ ሐሳብ እስኪሆን ድረስ ለምን አትረጋጊም? አንቺ ምግብ እሰራላለሁ እንደዚህ ሆንክብኝ ነገር እስከ መች ነው ምናምን። ተረጋጊ። በመጀመሪያ ሄርሜላ ተረጋጊ። ከልጁ አናት ላይ ውረጂ፣ ተረጋጊ። መጀመሪያ አንቺ መረጋጋት አለብሽ። ልጁ ይረጋጋ፣ እረፍት ያርግ። በጣም ደስተኛ ነበር። ስትረስ ውስጥ እየገባ ያለው ከአንቺ ጋር ሲሆን ነው። ግልጽ ነው። በቃ ሩታ ሰርታበት ነው ምናምን እየተባለ ወሬ አለ። ኦፍ ኮርስ አለ። ነገር ግን በትክክለኛ አሁን ያሰራችበት ሴት ማን እንደሆነች ግልጽ ነው። ሄርሜላ ናት ያሰራችበት። ልጁ ጤናማ አይደለም። ፎቶ ላይ እስከማሰራ ድረስ ምን ማለት ነው? አይታችኋል ፋሚሊ፣ የተገኘውን ፎቶ ማለት ነው። አብርሃም ላይ ተሰርቶ የተገኘውን ፎቶ አይታችኋል። ባዶ ሜዳ ውስጥ ተቀብሮ የተገኘ ፎቶ ተገኝቷል። አብርሃም ተሰርቶበት ማለት ነው። አብርሃም ድግም ተሰርቶበት። በዚህ ልክ የሰው ልጅ ጥላቻ እንዴት ነው እየተፈጠረ ያለው? ለምንድን ነው በዚህ ልክ ጥላቻችሁ ከፍ ያለው? ምን አረገ ይሄ ልጅ? ለልጁ መኖር የለበትም? ለቤተሰቡ መኖር የለበትም ነው የምትሉት? ምንድን ነው የምትፈልጉት? ኢንቴንሽናሊ ፍላጎታችሁ አልገባንም። አብርሃም ለብዙ ሰዎች መፍትሄ የሆነ ሰው ነው። ስፔሻሊ ደግሞ ለማን ያስፈልጋል? ለሩታና እንዲሁም ለልጇ በጣም ያስፈልጋል። ይሄ ፋሚሊ ነው ቢልድ ያደረገው። እዚህ ጋር ቀልድ አይደለም የተያዘው። ኦኬ ሶ ይሄ ልጅ በዚህ ደረጃ እዛ ውስጥ እንዳይሆን ከፋሚሊው ጋር እንዳይሆን እንዲያብድ ጤናማ እንዳይሆን ማድረግ ምን ማለት ነው?
ለምንድነው ይሄ ነገር እየተሰራ ያለው? ይሄ በጣም በጣም አላስፈላጊ የሆነ ስራ ነው እየተሰራ ያለው ፋሚሊ። በጣም አላስፈላጊ የሆነ ስራ እየሰራችሁ ነው ያላችሁት። ቡዜ በስነ ስርዓት መጠንቀቅ አለብሽ። ኤፍሬም እየሰራ ያለው ስራ በጣም ትክክል ነው። ቡዜና ተጠያቂ በቃ በጣም አውቃል ማ ተጠያቂ እንደሆነ ኤፍሬም በትክክል አውቃል። እዚህ ቤተሰብ ውስጥ አንድ ለወንድሙ ከቤተሰቡ መካከል አንድ ለወንድሙ በትክክል ልቦና ያለው ሰው የሚያስበው ማን ነው? ኤፍሬም። ኤፍሬም የሚወስዳቸው እርምጃዎች የሚሄዳቸው ሙቮች ሁሉ ትክክል ናቸው። ሮቤልም ትክክል ነው። ሮቤልም ትክክል ነው። ልጁ ሕፃን ልጅ አይደለም። የመምረጥ መብት ያለው ልጅ ነው። ተደግሞብሃል፣ መድኃኒትን መጨረስ አለብህ፣ ከዚህ በኋላ እንዲህ ማድረግ አልችልም ብላችሁ የምታጫኑት አይነት ሰው አይደለም። አብርሃም ትልቅ ሰው ነው። አብርሃም ራሱን የሚመራ ሰው ነው። የፈለገውን ነገር ማድረግ የሚችል አቅም ያለው ሰው ነው አብርሃም። እናንተ እንደምታስቡት ሊድ የምታደርጉት አይደለም። ስለሚያከብርሽ ቡዜ ባይዘው ይሄን ነገር አብርሃም እያደረገ ያለው ተሸውዶ ወይም የሆነ ሌላ ነገር ውስጥ ገብቶ ምናምን ሳይሆን አብርሃምና ቡዜና ዴቭን ስለሚያከብር ነው። በቃ ሐሳባችሁን ስለሚያከብር ቢኮዝ እናንተ ታላቆቹ ናችሁ። ታላቆቹን ደግሞ ያከብራል አብርሃም ሁልጊዜ። እንግዲህ ታላላቆችን ሲያከብር ነው የምናውቀው። ከሱ ታናናሾችንም ጭምር የሚያከብር ወጣት ነው አብርሃም ማለት። ነገር ግን እናንተ እየሰራችሁ ያላችሁ ስራ በተቃራኒው የሚገባውን አይደለም እየሰራችሁ ያላችሁት። ይሄ አይገባውም አብርሃም፣ ይሄ አይገባውም። አብርሃም ለሰጣችሁ ፍቅር ህይወታችሁን ለውጧል። በቃ ኢኮኖሚያችሁን ለውጧል። ሰው አድርጓችኋል እኮ እናንተ። ይሄ አይገባውም አብርሃም። በምትኩ እናንተ እንደዚህ ነው የምታደርጉት፣ እንዲህ ነው የምትሰሩት። ይሄ በጣም በጣም ትክክልና ተገቢ ያልሆነ ስራ እየሰራችሁ ያላችሁ ሰዎች ናችሁ። ስለዚህ በትክክል አብርሃም ላይ እየተፈጠረ ያለው ነገር አንደኛ ተጠያቂ ቡዜ ነሽ። በቃ ቡዜ አታስመስይ፣ ምንም እንደማታቂ አታስመስይ። ለወንድሜ ጤንነት ስል ጠላት እንኳን ከሆንኳቸው ሰዎች ጋር ዛሬ ወዳጅ ሆናለሁ። ምንም የውሸት ነው። በቃ ቡዜ ውሸትሽን ነው። እኔም መስሎኝ ነበር እኮ በትክክል መስለሽኝ ነበረ። እየሰራሽ ያለሽው ስራ በጣም ከአንቺ ጋር ቆሜ ነበር። አብዛኛውን ጊዜ ስደግፍሽ አብሬሽ ስቆም ነበር። ነገር ግን ዛሬ ላይ የተረዳሁት ነገር የአብርሃም ጤንነት ምንም ከማያሳስባት ሴት መካከል ቀዳሚዋን ስፍራ ሰጥቼሻለሁ። አያሳስብሽም አንቺ። በቃ የቤተሰቡ ክብር ምናምን ነው የምትይው አንቺ። የቤተሰቡ ስም ነው የሚያሳስብሽ፣ የቤተሰቡ ክብር ነው የሚያሳስብሽ እንጂ የአብርሃም ጤንነት አያሳስብሽም። ይሄን ደግሞ በተደጋጋሚ እያየን ነው፣ እየተረዳን ነው። ይሄን መረዳት የሚከብደን ሰዎች አይደለንም። እና በትክክል የዚህ ቤተሰብ ወይም የአብርሃም ትክክለኛ ሰው ነሽ ብዬ አላስብም። እንደ ጠላት እያየሁሽ ነው። የአብርሃም ጠላት አድርጌ እየወሰድኩሽ፣ እንደሚያስብ ሰው አታቂ። ዴቭም በጣም አስተዋይ ሰው ነበርክ። ነገሮች እንዲህ ከቅርብ ጊዜ በኋላ እየተሰወሩብህ ነው። ግራ እየገባ ነው። አንተ ራሱ በጣም ግራ እየገባ ነው። ሳይድ የምትይዘበትን እያወቅህ አይደለም። ከማጋ ሳይድ መቆም እንዳለብህ እያወቅህ አይደለም። ትክክል አይደለህም። አሁን የቆምክበት ቦታ ነገ የምትጸጸትበት ቦታ ነው ዴቭ፣ የምትጸጸትበት ቦታ ነው። ሩታ በጣም ለአብርሃም ትክክለኛዋ ሴት ሩታ ናት። በቃ ነገሮች ተሰዋውረው ያልሆነ ነገር እየሆኑ ነው። አሁን ላይ እየተሰራ ያለው ስራ ትክክል አይደለም። ሄርሜላ ጋር መሆን የለበትም። ሄርሜላ ጋር በፍጹም መሆን የለበትም። ሄርሜላ ቀጥታ ልጁ እኮ መጣ አይደለ? ሁኔታውን እያየች ነው፣ እየተገነዘበች ነው። ደህና ነህ አይደል ትለዋለች። አዎ ደህና ነኝ ካላት በኋላ በቃ ምግብ ሰራልሃለሁ፣ ከዛ በኋላ ትተኛለህ፣ ከዛ ታርፋለህ፣ ከዛ ምን ታደርጋለህ ትለዋለች። አብረን እንተኛለን። ምን ማለት ነው? አንቺ ገላውን ነው የምትፈልጊው? ከአንቺ ጋር ሴክስ እንዲያደርግ ነው የምትፈልጊው? ያልተገባ ነገር እንዲያደርግ ነው የምትፈልጊው? የልጁ ጤንነት አያሳስብሽም? ፍትወት ነው የሚያሳስብሽ? ወሲብ ነው የሚያሳስብሽ? ሄርሜላ በጣም ከመንገድሽ ተጠንቀቂ። አብርሃም ይረጋጋ፣ ጊዜ ስጪው፣ እረፍት ስጪው። ከአንቺ ጋር ሲሆን ይጨነቃል፣ ኮንፈርት አይሰጠውም። ስትነኪው ራሱ ይሸክከዋል። በቃ በጣም ነው የሚሸክከው። ስትነኪው እንደ ሾክ ነው እየተሰማ ያለው እጅሽ ማለት ነው። ለምንድን ነው ይሄን መረዳት የከበደሽ? እኛ ራሱ የምንመለከት ሰዎች፣ እኛ የምንረዳ ሰዎች ገብቶናል። ቢኮዝ እኛ ለአብርሃም ስለምናስብ ማለት ነው፣ ለአብርሃም ስለምንጨነቅ ይሄ ነገር አንደርስታንድ አድርገነዋል። አንቺ ግን እየሄድሽበት ያለው እየሰራሽ ያለው ስራ በፍጹም ልክ አይደለም። በቃ በፍጹም ልክ አይደለም። ሄርሜላ ከዚህ ስራሽ እንድትቆጠቢ ደጋግሜ እነግርሻለሁ ማለት ነው። ጋይስ የዛሬው ቪዲዮ እንግዲህ ይህን ይመስል ነበር። በቀጣይ ቪዲዮ አዳዲስ እንግዲህ ሀሳቦች ሲመጡ አዳዲስ ጉዳዮችም ሲነሱ ወደ እናንተ አቀርባለሁ። እስከዛ ይህን ዩቲዩብ ቻናል ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉት። ኮመንት ሴክሽን ላይ ደግሞ የፈለጋችሁትን ሀሳብ ማስቀመጥ ትችላላችሁ።
ወዳችኋለሁ። አመሰግናለሁ። ይመቻችሁ።